ኑሮ ኑሮ ከሞት ዙሮ ዙሮ ከቤት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። አባቶቻችን አምላክ ሉል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። ሰሞኑን ቤተክርስቲያናችን መሪር ሐዘን እያስተናገደች ነው። በተለይ በተለያዩ ቦታዎች ሞት፣ ሐዘን፣ እልቂት ቤተክርስቲያን በመራር ሐዘን ውስጥ ነው የምታልፈው። ከነዚህ ውስጥ ደግሞ ታላቁ መምህራችን መምህር ዘላለም ወንድሙ ማረፉ ደግሞ አንድ ስብራታችን ነው። የመምህር ዘላለም ጉዳይ ባጭሩ ወንድሙ የራሱ የሥጋ ወንድሙ ተዋበ ወንድሙ እንዳስነበበነ አጭር ሕይወቱን ታሪክ እናቀርብላችሁ። የመምህር ዘላለም ወንድሙ አጭር ሕይወት ታሪክ። የተወደዳችሁና የተከበራችሁ የቅድስት ቤተክርስቲያን አባቶች፣ ቤተሰቦችና የመምህር ዘላለም ወዳጆች ዛሬ የምንናገረው ስለ አንድ ሥጋዊ ወንድማችን ብቻ አይደለም። የምንናገረው ስለ ብዙዎች አባት፣ ስለ ድሆች ረዳትና ስለ ወንጌል ብርሃን ነው። መምህር ዘላለምን በሥጋ መለየታችን ለአንጀታችን እጅግ የሚከብድ ለቤተሰባችንም መሪር ሐዘን ቢሆንም እንኳን እርሱ ግን አስቀድሞ በመልካም ሥራው በሰማይ ቤቱን ሰርቶ እንደነበር እናምናለን። ምንም እንኳ በሰውነታችን ብናዝንም በብፁዓን አባቶቻችን ጸሎትና ትምህርት እንዲሁም በዚህ በመካከላችሁ ባላችሁትና አለንላችሁ በሚሉን የክርስቶስ ቤተሰቦች ፍቅር ተጽናንተናል። እርሱ የሄደው ወደ ፈጠረው አምላክ ነውና ሐዘናችን በተስፋ የተሞላ ነው። የመምህር ዘላለም ወንድሙ ወልደ ሰማያት የሕይወት ታሪክም እንዲህ ነው ይላል ወንድማችን። ውልደትና የልጅነት ዘመኑ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማያት አባታቸው ከአቶ ወንድሙ ተማምና ከእናታቸው ወይዘሮ ትክክል ወርቅ ገብረየስ ነሐሴ 17 1969 በታሪካዊቷ ደብረ ሲና ከተማ ተወለዱ። ገና በለጋነት የቤተ ክርስቲያንን ጠረን እየሳበ በየኔታ ታመነ እግር ስር ተቀምጦ የቄስ ትምህርቱን በመቅሰም ለወደፊቱ መንፈሳዊ ተጋድሎ መሰረት ጣለ። የትምህርት ጉብዝናና የቅንነት መገለጫ በትምህርቱ እጅግ ብሩህ የነበረው ዘላለም በሰበታ ከተማ በነበረው የትምህርት ቆይታው ሁልጊዜም ከአንደኝነት አይወርድም ነበር። በተለይ በስድስተኛና በስምንተኛ ክፍል ብሔራዊ ፈተናዎች 100% በማምጣት አስደናቂ ውጤት አስመዝግቧል። የሚገርመው ግን ዕውቀቱ ለራሱ ብቻ አልነበረም። ለሂሳብ ትምህርት የነበረው ልዩ ተሰጥኦ መምህራኑ በማይኖሩበት ጊዜ እርሱ መምህር ሆኖ ጓደኞችን ያስተምር ነበር። ይህ ሌሎችን የማብቃት መልካም ባህሪው ገና በልጅነቱ አብሮት ያደገ ጸጋው ነበር። ከአግሮ ቴክኒክ ወደ ወንጌል አገልግሎት በወሊሶ አግሮ ቴክኒካል ትምህርት ቤት በኤሌክትሪክሲቲ ሙያ በዲፕሎማ ቢመረቅም የልቡ ጥሪ ግን የሰውን ልጅን ነፍስ በወንጌል ኤሌክትሪክ ማብራት ነበር። በወሊሶ ቆይታው ከብፁዕ አቡነ ዲዮስቆሮስ እግር ስር ሆኖ በሰንበት ትምህርት ቤት አገልግሎቱን ጀመረ። የ12ኛ ክፍል ውጤቱ ለከፍተኛ ኮሌጅ ቢያበቃውም እርሱ ግን የእግዚአብሔር መንግሥት ቀድማለች ብሎ ራሱን ለቤተ ክርስቲያን አገልግሎት አሳልፎ ሰጠ። የአገልግሎት አሻራዎቹን እንመልከት። ከከተማ እስከ ገጠር መምህር ዘላለም የከተማ ኑሮ ይመቸኛል ብሎ የተቀመጠ አገልጋይ አልነበረም። እግሩ ወንጌል ባልደረሰባቸውና እርዳታ በሚሹ አካባቢዎች ሁሉ ደርሷል። በደቡብ ኦሞ ገጠራማ ስፍራዎች ለማሴ፣ ሰሜን አሬናና እንዲሁም በና ጸማይ ብሔረሰቦች 5 አብያተ ክርስቲያናትን በማጽናት የቃለ ወንጌል ብርሃን እንዲበራ አድርጓል። ሌላው ቀርቶ የሌላ እምነት መሪዎችን አስተምሮ በማስጠመቅ አዳራሻቸውን ወደ ቤተ ክርስቲያን እንዲቀየር ያደረገ ታላቅ መምህር ነው። ለቋንቋ ተናጋሪዎች የሰጠው ትኩረት በ2003 ዓ.ም 38 ልዩ ልዩ ቋንቋ የተወጣጡ ደቀ መዛሙርትን አምጥቶ ወጫቸውን ሸፍኖ ካሰለጠነ በኋላ ወደ የአካባቢያቸው ልኳቸዋል። ብፁዓን ሊቃነ ጳጳሳት፣ የገዳማትና አድባራት አባቶች የሰጡትን ምስክርነት ሳያካትት አከናወናቸው ዋና ዋና ሥራዎችን በትንሹ እንናገር። ደቡብ ኦሞ ገጠራማ ስፍራዎች መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማያት የከተማ አገልጋይ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከታቸው መንፈሳዊ አገልግሎቶች በተጨማሪ ለማሌ ብሔረሰብ የማሌ ቅዱስ በዓለ ወልድ ቤተክርስቲያን፣ ለሰሜን አሪ ብሔረሰብ የዘፍቲ ቅዱስ ሚካኤል ቤተክርስቲያን፣ ለአሪ ብሔረሰብ የሰልማ ቅዱስ ኪዳነ ምሕረት ቤተክርስቲያን፣ ለበና ጸማይ ብሔረሰብ የሙቃጫ ቅዱስ ሚካኤል ቤተክርስቲያን፣ የማላተር ቅዱስ ሚካኤል በጅምር ላይ ያለ በከተማ የነበሩ ዋና ዋና ፓስተሮችን አስተምሮ በማጥመቅ አዳራሻቸውን አፈርሰው ቆርቆሮን በማምጣት እንዲሰራ አድርጓል። ግሙዝ፣ ጋምቤላ፣ ጅንካ እያልን እንቀጥላለን። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማያት በ2003 ዓ.ም ጠረፋማውና ገጠሪቱ የሀገራችን ክፍሎች የተወጣጡ 38 ልዩ ልዩ ቋንቋ ተናጋሪ
ደቀ መዛሙርት መልምሎ ከየሀገረ ስብከታቸው ማስረጃ ጽፎ በማስመጣት ሙሉ የስልጠና ወጪያቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ በማድረግ ስልጠናቸውን ሲያጠናቅቁ የአገልግሎት ልብስና መጽሐፍ ቅዱስ ገዝቶ በመስጠት ወደ የመጡበት አካባቢ ተመልሰው በቋንቋቸው እንዲያገለግሉ አድርጓል። ጅጅጋን ስንመለከት መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ሐምሌ 28 2010 በጅጅጋ በደረሰው ችግር የተጎዱትን ለማጽናናትና በስፍራው ጉባኤ በማዘጋጀት ማህበረ ምዕመናን ከማጽናናት በተጨማሪ ሰዎችን በማስተባበር ከ1.5 ሚሊዮን ብር በላይ በማሰባሰብ በወቅቱ ለተጎዱ የሀገረ ስብከቱ ማህበረሰብ ካህናት ድጋፍ እንዲያገኙ በማድረግ የቤተ ክርስቲያን ልጅነቱን በተግባር አሳይቷል። ሰበታ ቅዱስ ሚካኤል መምህር ዘላለም ወንድሙ በስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ድጋፍ ከማድረግ በተጨማሪ ለዘለቄታው ራሳቸውን የሚችሉበትን ቦታ በመግዛት እንቅስቃሴ አስጀምሯል። በምሁር ኢየሱስ ገዳም መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት 12 ልጆችን በቤኒሻንጉል ጉሙዝ በማምጣት ዲቁና እንዲማሩና ወደ አካባቢያቸው ተመልሰው እንዲያገለግሉ አድርጓል። በሰሜን ሸዋ ዞን በኤፍራታና ግድም ወረዳ በጦርነት ተፈናቀሉና ለተጎዱ ለ2591 ሰዎች 3000 ብር በድምሩ ወደ 7.7 ሚሊዮን ብር ድጋፍ አድርጓል። ሸዋሮቢት፣ አጣዬና ከሚሴ ከተለያዩ አካባቢዎች ተፈናቀሉና ጉዳት ለደረሰባቸው ወገኖቻችንም ድጋፍ አድርጓል። ደብረ ዘይት መምህር ዘላለም ደብረ ዘይት ስናይ መምህር ዘላለም ወንድሙ ስመ ጥምቀቱ ቢሾፍቱ ከተማ በቅርብ ከሚገኘውና የኢትዮጵያ አውሮፕላን ተከስክሶ ብዙ ሰው ባለቀበት ኤጀሬ ቦታ ላይ በአካል ተገኝቶ በማጽናናትና የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስን በማስፈቀድ የተለያዩ ሰዎችን በማስተባበር የቅድስት ልደታ ቤተክርስቲያን አስተክሎ ጥር 30 2018 በአካል በመገኘት አስመርቋል። ቡታጅራ በግጭት የተፈናቀሉትን ቦታው ድረስ ሂዶ በአካል በመጎብኘት በቃለ እግዚአብሔር ከማጽናናት በተጨማሪ የሚታወቅበትን መልካምነት በድጋፍ አሳይቷል። ከስልጤ ዞን ከቅበት ከተማ በክርስትናቸው ምክንያት ከቤት ንብረታቸው ለተፈናቀሉ 288 ሰዎች 2000 ብር በእያንዳንዳቸው በድምሩ ወደ 576 ብር ድጋፍ አድርጓል። አርሲ ሻሸመኔ ቤተሰቦቻቸው ለተገደሉና ለተፈናቀሉ ክርስቲያኖች ሩዝ፣ ዱቄት፣ ዘይትና የመሳሰሉ ዕቃዎችን በማቅረብ መንፈሳዊ ኃላፊነቱን ተወጥቷል። በአፋር ክልል ለሚገኙ በዞኑ 5 ስምሮቢ ወረዳ ኩማሚ አካባቢ በጦርነት ለተፈናቀሉና ለተጎዱ ለ495 ሰዎች ለእያንዳንዳቸው 3000 ብር በድምሩ 1.5 ሚሊዮን ብር አካባቢ ድጋፍ አድርጓል። ስሙን ማሩ በማለት የሚጠሩት የአፋር ሀገረ ስብከት ሊቀ ጳጳስና የሲኖዶስ አባል ብፁዕ አቡነ ዮናስ በስማቸው በአዋሽ አርባ ለተቋቋመ አረጋውያን የጡረታ ማዕከል የቦርድ ሰብሳቢ በመሆንና በኃላፊነት በማገልገል ዓመታዊ የምግብ እገዛም አድርጓል። ደብረ ሊባኖስ ገዳም ለአበው ካህናት ለአገልግሎት የሚሆን ልብስ ተክህኖ ሰጥቷል። ደብረ ሊባኖስ የአእምሮ ህሙማን ማገገሚያ እንዲሆን በአርቲስት ፈቃዱ ተክለ ማርያም ልጅ በተመሰረተው ሀበሻ አረጋውያንና ምስኪኖች መርጃ ለንጽህና መጠበቂያ የሚሆን ነገሮችን በማቅረብ ሃይማኖቱን በተግባር ያስመሰከረ ወንድማችን ነበር። ዋግምራ ዞን ሰቆጣ በጦርነት ለተፈናቀሉ ለተጎዱ ወገኖች ለ901 ሰዎች ለእያንዳንዳቸው 3000 ብር በድምሩ 2.7 ሚሊዮን ብር ድጋፍ አድርጓል። ደባርቅ ወረዳ በጎንደር በጦርነት ለተፈናቀሉ ለተጎዱ ለ229 ሰዎች ለእያንዳንዳቸው 3000 ብር ለ294 ሰዎች ለእያንዳንዳቸው 3000 ብር በአጠቃላይ ወደ 882 ብር ድጋፍ አድርጓል። ጎንደር የአብነት ተማሪዎች ሲመረቁም ለእያንዳንዳቸው ካባ ሰጥቷል። አዲስ አበባ ይዲዲያ መንፈሳዊ ማህበር እሁድ ከ5 ሰዓት እስከ 7 ሰዓት በቃለ እግዚአብሔር በሃይማኖት በምግባር እንዲጸኑ እንዲያድጉና እንዲበረቱ ከማስተማር ተጨማሪ ወላጆቻቸውም በሞት ላጡና ለችግር ለተጋለጡ ልጆችን በማስተባበር ራሳቸውን እንዲችሉ ድጋፍ አድርጓል። አዲስ አበባ ማረሚያ ቤቶች ለሚገኙ እስረኞችም ለዳግም ትንሣኤ የምግብ ድጋፍ አድርጎ አግድፏል። ይዲዲያ የህፃናት መርጃ ድርጅት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት በበጎ አድራጎት የተሰማራ አገር በቀል ድርጅት ሲሆን ድርጅቱ ያለ ሃይማኖት፣ ያለ ዘር፣ ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ የሚታወቅ ድርጅት ነው። በይዲዲያ የህፃናት መርጃ ድጋፍ ለሚደረግላቸው ልጆች ከ2008 እስከ 2018 ባሉት 12 ዓመታት ከ2650 በላይ ለሆኑ ልጆችም ከ150 ሚሊዮን ብር በላይ ወጪ በማድረግ ወገናዊ ድጋፍ በማድረግ ላይ የሚገኝ አገር በቀል ድርጅት ሲሆን በአሁኑ ወቅትም 200 ልጆችን በመርዳት ላይ ይገኛል። በአዲስ አበባ ዙሪያ በዝቅተኛ ኑሮ ተቸገሩ 1000 ሰዎችም ለእያንዳንዳቸው 3000 ወደ 30,000 ብር ድጋፍ አድርጓል። በየሳምንቱ ረቡዕና አርብ የሚደረግ የምሳ ምገባ አንደኛ ቂርቆስ 80 ልጆችን፣ ሳሪስ አቦ 148 ልጆችን፣ የካ ሚካኤል 72 ልጆችን በአጠቃላይ ለ300 አቅመ ደካማዎችን የምሳ ምግብ ድጋፍ ያደርጋል። ሽንቁሩ ቅዱስ ሚካኤል ለሚገኙ ጸበልተኞች ዘይትና ዱቄት ድጋፍ አድርጓል። ወንድማችን ወንጌለ
ዘላለም ከተባለው የዩቲዩብ ቻናላቸው ከሚያገኘው ገቢም ግቢ ገብርኤል፣ የወደቁትን አንሳ፣ እንጦጦ ማርያም ለሚገኙ አቅመ ደካሞች በበዓለ ጰራቅሊጦስ የዘይትና ዱቄት ድጋፍ ያደርጋል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለአገልግሎት በሄደበት በሀገር አሜሪካ በገጠማቸው ድንገተኛ ህመም የካቲት 28 2018 ዓ.ም በተወለዱ በ49 ዓመታቸው እዚህ ዓለም ድካም አርፈዋል። የመምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ነፍስ በቅንነትና በታማኝነት ያገለገሉት አምላክ አብርሃም በይስሐቅና በያዕቆብ እቅፍ ያኖርልን። ለኦርቶዶክሳውያን ቤተክርስቲያን፣ ለቤተሰቡ፣ ለዘመዱ፣ ለወዳጆቹ መጽናናትን ያድልልን። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማስተውሉም ዕዳ አለብኝ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ተብሎ ሐዋርያው ቅዱስ ጳውሎስ በሮሜ 1:14 ላይ እንደጻፈው እግዚአብሔር ወይ የሚሳንህ ነገር የለምና የራቀውን አቅርበህ የረቀቀውን አጉልተህ እየሰማነው ካለነው መርዶና ሰቀቀን ረፍተ ስጋንና ረፍተ ነፍስን አድለን ይላል። እንግዲህ አባ አትናቴዎስ ናቸው ወደ አማርኛ የተረጎሙትኝ። በጣም የሚገርም ነው። እንግዲህ ወንድማችን ይሄ አጭሩ ነው የህይወት ታሪኩን የተዘገበው ባጭሩ። አሁን እንኳን በቅርቡ እነ ዲያቆን ዮርዳኖስ ለገዳማት እንኳን ላክልን ብሎ ለሶስት ገዳም ብሎኝ እኔ እንዳውም 6 ገዳም ሰጠሁት ብሎ ወደ 850 ሺህ ብር ደርሶኛል። በጣም ብዙ አለ። ይሄ ቅንጭብ ተብላ የቀረበችው ናት። በጣም እድሜ ልኩነን ለወንጌል የሰጠ ለቤተ ክርስቲያን የሰጠ ለሀገር ለህዝብ የሰጠ ወንድማችን ነበር። ይሄን ማጣት እንደ ሀገርም እንደ ቤተ ክርስቲያንም ትልቅ ጉዳት ነው። ግን ምን ይደረጋል? ወደሚናፍቀው ወደሚወደው አምላክ ሄዷልና እግዚአብሔር በእነ አብርሃም እቅፍ እንደተባለ ያስቀምጥ፣ እኛንም እግዚአብሔር ያጽናን፣ ሌሎችን ፈተናዎች ያርቅልን። በአሁኑ መረጃዎችን ያህል ካመጣው በቀጣይ ደግሞ ሌሎች አጫጭር መረጃዎችን እመለሳለሁ። ሁላችሁን ወዳችኋለሁ። ሰላም ሁኑልኝ። አዳዲሶች ከሆናችሁ ሳብስክራይብ አድርጉት ዩቲዩብን። ነባሮች ደግሞ ላይክ ሼር ማድረግ አትርሱ። መረጃዎችን ለሌሎች አጋሩ። ሁላችሁንም ወዳችኋለሁ። መልካም የጾም ወቅት ይሁንልን። ሰላም ሁኑልኝ።